ሰላም ጤና ይስጥልኝ ቤተሰቦች፣ እንኳን በሰላም መጣችሁ። እንዴት ናችሁ? ላይክ ሰብስክራይብ ያርጋችሁ እንደተለመደው ቪዲዮውን ጀምሩ ማለት ነው። ይሄን መሰለ ቆንጆ የዶሮ በኦቨን እንዴት አድርገን እንደምንሰራ እናያለን ማለት ነው። በማንኛውም ነገር መጠቀም የምትችሉት በሩዝ በዳቦ መመገብ ትችላላችሁ። በጣም ቆንጆ ነው፣ ቀላል አሰራር ነው። ትወዱታላችሁ፣ ሞክሩት። ይሄን መሰለ ቆንጆ አሰራር ለመስራት መጀመሪያ በጎድጓዳ ሳህን ላይ ሶስ እናዘጋጃለን ማለት ነው። ባህራቶቹን እንደዚህ እናደርጋለን። እስከ የተጠቀምኩት ቆንጆ በርበሬ፣ የተፈጨ ዝንጅብል፣ ኮሪያንደር፣ ከሙን እንዲሁም ካሪ ወይም ሚክስ ባህራት፣ ፓፕሪካ ወይም ቆንጆ በርበሬ፣ የተፈጨ ሽንኩርት ፍረሹን መጠቀም ትችላላችሁ። እዚህ ጋር ፍረሹን ስላላዘጋጀው ዱቄቱን ተጠቀምኩት። ከዛ ትንሽ ጫው፣ ሳልሳ ወይም ቶሜቶ ፔስት፣ ሶያ ሶስ፣ እንዲሁም የወይራ ዘይት፣ እርጎ ሁሉንም በዚህ መልኩ ታደርጉና እንደዚህ አድርጋችሁ በደንብ ትቀላቅሉታላችሁ ማለት ነው። እንደዚህ ቀላቅላችሁ በጣም ቆንጆ እንድትዘጋጅላችሁ ተሰጥተው ዶሮአችሁን በደንብ አጥባችሁ በደንብ አዘጋጅታችሁ በሎሚ በአቸቶ በደንብ አጥባችሁ እንደዚህ ንጹህ ከሆነላችሁ በኋላ እንደዚህ ሰንጠቅ ታደርጉትና ላይ እንደዚህ ተቀባላችሁ ማለት ነው። በደንብ አዳርሳችሁ በደንብ ቀብራት አለባችሁ። ውስጡ ያዘጋጀነው ሶስ በደንብ ዶሮውን እንዲዳረስልን እንደዚህ ያደረጋችሁ በደንብ ትቀላቅሉታላችሁ። በመቀጠል ድንች በዚህ መልኩ ታደርጋላችሁ። ከዛም ድልዝ በርበሬና የናና ቅጠል እንደዚህ የደረቀ ናና ከላይ እንደዚህ ትነሱበታላችሁ። በመቀጠል ትንሽ ውሃ ታደርጋላችሁ ማለት ስልሱ እንዲበዛ ከፈለጋችሁ ውሃውን በርከት ማድረግ ትችላላችሁ። እኔ ግን ብዙ ስልስ አልፈልግም፣ ደረቅ እንዲል ስለፈለግ ትንሽ ውሃ ነው የተጠቀምኩት። ከዛ ሶያ ሶስ ከላይ በዚህ መልኩ ታደርጉበታላችሁ። በመጨረሻም በአልሙኒየም በደንብ አድርጋችሁ ጠቅልላችሁ አልሙኒየም ወይም ፎይል ኦቨን ውስጥ በ250 ዲግሪ በደንብ እንዲበስል ቢያንስ ለረጅም ሰዓት ለአንድ ሰዓት ከዛ በላይ የሚሆን በደንብ እንዲበስልላችሁ ታደርጋላችሁ ማለት ነው። በመቀጠል እዚህ አይነት ሩዝ ታዘጋጃላችሁ። ከዛ ዶሮአችን በጣም በስሎ በጣም ባሪፍ ሁኔታ ደርሶልናል። በጣም ጣፍጣን በጣም ቆንጆ ነው። ሞክሩት፣ ትወዱታላችሁ። ተማሪክ አሰራር ቀላል አሰራር ነው። በጣም ቆንጆ ነው። ሞክሩት፣ ትወዱታላችሁ። እንደተለመደው ላይክ ሰብስክራይብ ያደርጋችሁ አበረታቱ። ሀሳብ አስተያየት ካላችሁ ከስር ኮሜንት ሴክሽን ላይ ጻፉልኝ እና ሌሎች የምግብ አሰራሮች ሊሰሩላችሁ የምትፈልጉ ከሆነ ከስር ኮሜንት ላይ ጻፉልኝ ማለት ነው። ስለተከታተላችሁ ያመሰግናለሁ።